ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ደህና ነኝ። ውዶች ዩቲዩብ ላይ እየመጣሁ አይደለም፣ እናንተም ትታችሁብኛል። ሰብስክራይብ ምንድነው ይሄ ላይክ የሚባልና ቪው ጠፋ ጭራሽ። ትናንትና የሰራው ቪዲዮ ስንት ቀን ለፍቼ የሰራሁት ወላሂ ስንት ቀን እና እዩልኝ እንጂ ማትችሉም አይታችሁ ላይክ አድርጉልኝ። መጥፎ ነገር አልለቅም ማለት ነው። ያኔ ነገር የሚያጠላን ነገር ይሆናል ብላችሁ እንዲያፈሩ ምሰራውን ስራ ሳናየው ለምን ላይክ እናደርጋለን የሚል እኔ እንደዛ አላለሁ በፊት ማለት ነው። የማደርገው ነገር አይቼ ነው ላይክ የማደርገው የነበርና እና ያኔ ታላየ ነው ላይክ አናደርግም እያላችሁ ከሆነ ወላሂ ብላችሁ ላይክ አድርጉት። መጥፎ ነገር አልሰራም። ለሁላችሁም እንትን አላህ ጋር የሚያጣላ ነገር የለም አልሰራም። እና ደግሞ ዛሬ የመጣሁት አንድ እህቴ አላህዬ ተክፉ ነገር ይጠብቃት። እህትሽ ናት፣ አንድ እህትሽ ናት ብሎኛል የላከው ሰውዬ። ተክፉ ነገር ይጠብቅሽ። ለኔ ሀይር ስላሰብሽልኝ አንቺንም አላህዬ ሀይር ነገር ይግጠምሽ። ዱንያ አኺራ ያስመችሽ የኔ እናት። እና የመጣሁት የላክሽልኝ እቃ ደርሶኛል፣ ግን ምንድነው አጠቃቀሙን በደንብ ንገሪኝ። ምክንያቱም እኔንም በደንብ አውቀሽኝ ያዝነሽልኝ ነው። ስለ መድኃኒቱም ስለ አጠቃቀሙም ገብቶሽ ስለ ሰው ስለሚረዳም ገብቶሽ ይመስለኛል። ለዛ በውስጥ ደውይልኝ። ከሌላ ብዬ ስሟን አልገልጽም፣ ስምሽን አልገልጽም። ፍላጎቱ ከሌለሽ ደውይልኝ፣ አጠቃቀሙን ንገሪኝ። እኔም ደግሞ ዱአ አረግልሻለሁኝ። ያኔ ሀጃሽ የተባለ ይውጣ ብዬ ዱአ ማድረግ እችላለሁ ባትነግሪኝም። ዱአ ምንም ይሁን ኸይር ስራሽ ይደርስሻል፣ ግን ንገሪኝ በለኔ በደንብ አስረጅ እንዴት እንደምጠቀመው ፈራሁኝ። ለዛ ይሄንን መድኃኒት ተልኮልኝ ነው እና የተላከሌት አዲስ አበባ ነው። ተደውሎ ፋጡማነሽ ተባልኩ። ፋጡማነሽ ያለኝ አዎ አልኩኝ። ከዛ ማንም መድኃኒት ቤቶች እንባላለን መድኃኒት መሸጫ አለን ምናምን አለኝ። የባህል ነው ወይ ስለው አሉ ነው የባህል መድኃኒት ሆኖ እንደዚህ ከሰውን ሰማይጎዳ አድራሻለን አያስፈራም፣ ሰርች ያርግሽ ማጣራት ትችያለሽ ምናምን አለኝ። እና ታንቺ ምን ጠብቂውም ነገር የለውሽም፣ ተዘግቶልሻል፣ መውሰድ ብቻ ነው የሚጠበቅብሽ፣ መቀበል ብቻ ነው። አድራሻ ነገርኛ ላይ ጅማ አልኩት። ቀጥታ ትናንትና ወዲያ መቻል በቃ እንደ ትናንትና ጠዋት አውርቼው እንደ ነገ ዙሁር ላይ ተደወለልኝ። ተመርካቶ ተደውሎ ነይ ተሮ በቃሽ ደርሶልሻል፣ ቀጥታ ነይና ውሰጂ አሉኝ። እዛው ነበርኩ እንዳጋጣሚ ፖስታ ቤት። ቀጥታ በዛው አልፌ ይዤው መጣሁ። እቃውን ይዤው መጣሁ። እቃው ይሄን ይመስላል። ፌስታሉም ውስጥ ያለ ጽሁፍም አንድ ነው እና ይሄ ነው ምንድነው ይሄ ነው የተላከልኝ 10 ፍሬ ነው። ያኔ ፈርመሽ ውሰጂ አለች። ፈርሜ ተቀብዬ መጣሁ። እዛ ተርኩበት ልቀበል ማለት ነው። እና የኔ ውዴት 10 ፍሬ ደርሶኛል። ንገሪኝ አጠቃቀሙን። የሰራሁት ለአንቺ ብዬ ነው፣ መድኃኒት ለላክሽልኝ ልጅ። ያኔ ጀሚናልዋችንም ገብቼ ጠይቄያለሁ። ያኔ ካንሰር ጋር ጉዳት አይኖረውም ወይ ብዬ አይ እስካሁን ጉዳት አለው የሚባል ነገር የለም፣ ግን የሰው ልጅ በሽታ የመከላከል አቅምን ይጨምራል መናአ ማለት ነው ነው ያሉኝና እስኪ አውሪኝ፣ በዛውም ዱአ አረግልሻለሁ። ስላሰብሽልኝ ደግሞ አንቺን እንደው ይሄን ለቀየታ አላህ ይሰብልሽ። እኔ እናት ወይ እንዲህ አይነት ሰዎች አሉ እንግዲህ ለኔ ጤንነት ተጨንቃ ለኔ አስባ ለልጆቿ ትዲያን ትኑር ብላ ይኸው ሳላውቃት ምን ሳላት የመድኃኒት ውድ ነው ሰርች አድርጌ አይቻለሁ። ቀላል ነገር አይደለም፣ ግን ልካልኛለች። ሰውዬው ሲነግረኝ ይሄንን ለሁለት ቀን አንዱን ፍሬ ለሁለት ቀን እያለች ትጠቀሚያለሽ ማለት ግን በደንብ አብራርታ እሷ ብትነግረኝ ብዬ ነው። የኔ ውድ ባለሽበት አላህ ይጠብቅሽ፣ ክፉ አያገኝሽ። በኸይር እንዳስታውስሽኝ አላህ ያስታውስሽ። የኔ ማርያም በሚያስጨንቅሽን ሁላ በቀልብያሽን ዘንትል የሚያደርግ ነገር ካለ በቤተሰብም ይሁን በልጅም ይሁን ያልሞላልሽ ያለ ነገር እንዲያው አላህ ይሞላልሽ። እኔ እናት አመሰግናለሁ የኔ ውድ። እና ንገሪኝ አጠቃቀሙ መጥፎ እንዳልሆነ እኔም ሰርች እያደረኩ አይቻለሁ፣ ግን በቃ ዙሮ አውሪኝ እስቲ። እኔ እናት ይሄን ነው የምለው። እንግዲህ ያው እንግዲህ ይሄ እንዲህ የሚያደርጉልኝ ሰዎች አሉ ሳላውቃቸው እንዲህ እንፈልገው የሚሰጡኝ የሚልኩልኝ ብርም ሳላውቃቸው ልከውልኝ ዝም የሚለዋል። ማን እንደላከው አላውቅም። ቤት አመሰግናቸዋለሁ። የምትረዱኝ ሁላ አላህ ይርዳልኝ። ያን ሰሞን ብር አጥቼ የቤቴን ኪራይ እንዴት ነው የምከፍለው እንዴት ነው የምሆነው እያልኩኝ ብር የላካችሁልኝ እህቶችም አላችሁ፣ አላህ ይጠብቃችሁ። የረመዳንን አጅር በረካ የምታገኙ አላህ ያርጋችሁ። ከወዲሁ ኸይር ስራችሁን አላህ ይቀበልላችሁ፣ አላህ ይውደድላችሁ። ይህን ትልቅ ወር በኸይር ስራ እንቀበለው፣ ከወዲሁ ኸይር እንጀምር ብላችሁ ለኔ የላካችሁልኝ እና ይሄን ነው የምለው እህቶቼ። በቃ አንቺ እህቴ ግን አውሪኝ። እኔ እናት ይሄን ነው የምለው። እንግዲህ የሚያስጨንቅሽ ሁላ በቀልብያሽ የምታስቢውን ሁላ አላህዬ ሙሊት ያርግልሽ። እና አስቤዛ የምትፈልጉ ልጅ ወይ ደግሞ የጅማ ልጅ ወይ እዘዙኝ። አሁን የሚያዘዛችሁኝ ያላችሁ በረካ ሆኑ። እንደገና አስቤዛ የምታዙ ልጅ ወይ ለምሳሌ የሀበሽ ዱቄት ጨምሪልን፣ የአጥሚት ዱቄት ጨምሪልን የምትሉ ሰብሰብ ብላችሁ አውሩኝና
የሱቅ ገዝቼ መቼ እንደተገዛ የማይታወቅ የባልትና ከማድረግባችሁ ራሴ እቃውን በአንድ ልግዛና ላስፈጭና እያሸኩ ኪሎ እየለካሁኝ ገበያ በሚሸጥበት ዋጋ 1 ብር ሳልጨምር እንትን እልላችኋለሁ አደርሳለሁ ለቤተሰብ። አሁን ያዘዘኝ ትእዛዝ የተቀበልኩት አለ እየገዛሁ ላጠራቅምና በአንድ ቪዲዮውን ቀርጸዋለሁ ብዬ ነው። ደግሞ መርካቶ ልገዛ ሂጅ ልቅረጽ ስላቸው ብዙዎቹም ቢላሉ ቀይራለሁ ያው ስላችሁ የምገዛውም አንድ ቦታ አይሆንም እመርጣለሁ። ያኔ ለውጥ ትንሽ 1 ብርም የ2 ብርም ለውጥ ባገኝ ለምሳሌ የ20 ብር የ30 ብር ለውጥ ካገኘሁ እሄዳለሁ። 1 ብር 2 ብር ዛሬ እነሱም አይጨምሩም አይቀንሱም። የ1 ብር ጭማሪ አይጎራም። ግን የ30 ብርም የ20 ብርም ለውጥ ካገኘሁ ስለማሄድ ያኔ የተለያየ ቦታ ነው የምገዛው። ለዛ ነው ውዶችዬ ዙሮ ዋጋውን መዝግቤ አስቀምጬ ስንት እንደገዛሁት እየተናገርኩ ቪዲዮ እሰራለሁ። እዛ ላይ ያሉኝን ሰዎች ባልቀርጽ እንኳ ማለት ነው። እና እንደዛ ነው ብላችሁ ውድ ሀገሬ ልጆች የራሳችሁን ገንዘብ ሳታውቁኝ የምትሰጡኝ አላችሁ፣ የተላከልኝን የምቀሙኝም አላችሁ። ሁሉም ኸይርም የሚሰራው ሸርም የሚሰራው አላህ ዘንድ ያገኘዋል፣ በዱንያም በአኸራም ያገኘዋል። እና የኔ እህት አመሰግናለሁ፣ ጀዛሽን አላህ ይክፈልሽ። የቀማችሁኝን ደግሞ እኔ አፉ አላለሁ፣ ምክንያቱም የተያዝኩበት ሁኔታ ነው አፉ እንዳለ የሚያደርገኝ። እና ይሄን ይመስላል። የሰጣችሁኝን አላህዬ ከምትጠብቁት በላይ ይስጣችሁ፣ በአፍያም አትፈተኑ። የታመማችሁትንም ሁላ አላህ ያሽረን እኔንም ጨምሮ። እና ውድ ሀገሬ ልጆች ኸይር ነገር ይግጠማችሁ። በተለይ አውሮፓ ሀገር ዩኬ የሚባል ሀገር የምትኖሩ ሰዎች እኔ የምትረዱኝም የምታወሩኝም በጣም ብዙ ናችሁ ከዛ ሀገር እና አላህ ይጠብቅልኝ የኔ ውዶች። አሁን ሰሞኑን በርበሬዋን የላኩላትም ልጅ እዛ ሀገር ነው ያለችው። እሷም ካንሰር ታማሚና ዱአ አድርጉላት ወመዲያ ነው አላህዬ በኸይር ነገር ያስባት ያዲናት። እንግዲህ ንቅል ያርግላት፣ የሚከብደው ነገር የለም። ሌላም እንደዚሁ ብዙም ያወሩኛሉ። አሁን ሰሞኑን ሳንቲም የላከችልኝ ልጅ ያለች እዛው ዩኬ። በጣም ዩኬ የሚባል ሀገር እኔ ግርም ነው፣ ግን አሜሪካ ውስጥ ነው ሌላ ሀገር ነው። ብቻ ዩኬ የሚባል በጣም ጥሩዎች አላችሁ፣ አላህ ይጠብቃችሁ። ከማሊ ከሚባል ሀገር ፍሪጅ የገዛችልኝ እህቴ በቃ በያላችሁበት እሞ ማልታ ከሚባል እናት ያስታወሰች ማልታ ከሚባል ሀገር ፍሪጅ የገዛችልኝ እህቴ ያለች። አሁንም ደግሞ ለሮመዳን አረሳሽም አልተውሽም እያለችኝ ነው። አላህ እንግዲህ ይጠብቃችሁ። እኔ ምን አደርጋችኋለሁ? ለአላህ ብላችሁ ነው። አታውቁኝ። እኔን እንግዲህ በዛው በስልክ ነው የምታዩ። እና ደግሞ አሜሪካ ደግሞ አንዲት እህቴ ደግሞ ፋጡማ እንደሱ እየተሯሯጥሽ ሽራብ ትጎጃለሽ፣ ሰርቶ መብላት አይሆንልሽም፣ ሰው ፈልጊ ብላኝ ነበረ። ሰው ካገኘሁ እነግርሻለሁ ብያት ነበር። ኢንሻአላህ ሰው አምጥተውልኝ አግኝቻለሁ። አሁን ሰው ቤት ያለኝ ስነግራት ኢንሻአላህ እኔ አሁን የ4 ወሩን ክራይ የ4 ወሯን በአንድ እልክልሻለሁ፣ አንቺ ደግሞ በየወሯ ስጪ ብላኛለች። ይኸው እንዴት ተንከባክባችሁ የምታኖሩኝ እኔ መኖሬ እኔ ማለት ነው በጣም አስፈላጊ ነው። ለምን ለልጆችም ብቻ ሳይሆን ለእናቴ እናቴም አግቷታል። አሁን እኔ ከሞትኩ እናቴና ልጆቹን የምትይዘው ቀጥታ። እናቴም ታማለች በኩላሊት ጠጠር፣ በአንጀት ባክቴሪያ፣ በጨጓራ ታማ ምግብ እየተባለ እየቀመሰች አይደለም፣ ስትበላም ይነፋታል። ለዛ የእኔ መኖር በጣም ጥሩ ነው ለልጆች፣ ለሌላ ሰው ባይሆን ማለት ነው። ለዛ እንዲኖር የምታደርጉኝን ሰዎች አላህ ይጠብቅልኝ። ተክፉ ነገር ተመከራ ተፈተና አላህ ይጠብቃችሁ። የማለቅሰው በደስታ ነው። ለምን እንደዚህ ስለምታዝኑልኝና እንደዚህ ስለምታደርጉልኝ በጣም ደስ ይለኛል። እና ለዛ ነው እንጂ አላህ ስለፈተነኝ ስለታመምኩኝ አይደለም። አልሐምዱሊላህ ይባሰባቸዋሉ ኦክሲጅን የሚጠቀሙ ከሆስፒታል የማይወጡ ግሊኮስ ምንድነው በምግብ ስለማይችሉ ግሊኮስ እየወሰዱ እኔ አልሐምዱሊላህ እስካሁን ባለሁበት ሁኔታ ደህና ነኝ። የነገውንም አላህ እንጂ እያመረርኩ አይደለም። አሁን ላለቅስ የፈለኩት እያመሰገንኩ ደስ ብሎ በደስታ ነው። የኔ ውዶች ዋኔን ስለምታስደስቱኝ አላህ ያስደስታችሁ። እህቴ አውሪኝ እኔ እናት አላህዬ ለሰው የነገርሽውን ለአላህ የነገርሽውን ለሰው የደበቅሽውን ሁሉ ሀጃችን ያወጣልሽ። በድብቅ ለእኔ የሆነ ነገር ያደረግሽልኝ ሀጃ ኑሮብሽ ነው ወይ ዱንያሽ ውስጥ ወይ አካላሽ ያስጨነቆሽ ነው። ዙሮ ያስጨነቀሽን ሁላ ጌታ ሁሉንም ያወጣልሽ። አውሪኛ ንገሪኛ አወሳሰዱን። እንደገና ደግሞ ለውጥ ካገኘሁበትም ደግሞ እኔ አሁን እየደከመኝ ነው። ህመም ሳይሆን ድካም እያቃተኝ ነው። አሁን እናንተን ለማውራት እንዴት ኃይሌን አውጥቼ እንደማወራ ዝም ስል ይሻለኝ። አሁን ልብስም እየሸጥኩ አይደለም ላይ ብየገባው እየደከመኝ ነው። ስለ እንደዚህ ገብቼ ላይ ብላይ ሳወራ ለዛ ልብስም እየገባችሁ የምታዙኝ በረካ ሆኑ። ፖስታ ቤትም የትም ሀገር ኢትዮጵያ ውስጥም ውጭ ሀገር እንልካለን ብለውኛል። የምትረዱኝ እኔ ደሴም ሆኑ ወሎም ሆኑ ባህር ዳርም ሆኑ የትም ሆኑ ድሬዳዋም ሆኑ የትም ሆኑ እኔ መርዳት ፈልጋችሁ ልብስ እንዲገዛላችሁ እንዲልክላችሁ ተፈለኩኝ እልካለሁ። ፖስታ ቤት እየሄድኩኝ ያው ትንሽ ክፍያ አለው የመክፈያውን ተጨምራችሁ ተላካችሁኝ እልካለሁኝ። በቃ ከዚህ በኋላ የት ሀገር ይከብደኛል አላላችሁም። እንደዛ ነው የምላችሁ ውዶች እየዋ በቃ ይሄን ይመስላል። አሁን አስቤዛ ለገዛ መርካቶ ልሄድ ነው። መርካቶ ስላችሁ አዲስ አበባ አይደለም መርካቶ ጅማ ነው። ለዛ ይሄን ይመስላል ልሄድ ነው። የምታዝኑልኝ የምትንከባከቡኝ እንድኖር የምታደርጉ ካላህ በታች አላህ ያኖራችሁ። ያሰባችሁትን ሁሉ አሟልቱ። ጭንቀት የተባለን አውጥቶ
በታማችሁም ፈተና ላይ እንኳናችሁ ፈተናችሁ ሁላ አላህ በቃ ብሎ እሱ ምንም የሚሳነው ጌታ የለም። ደም አርግቶ የሚሰራ ጌታ የታመመን ሰው ማዳን አያቅተው። በሽታችሁን ከላያችሁ ላይ ንቅል አድርጎ እኔንም ጨምሮ እኔም በሽታዬን ከላይ ላይ ቢያነሳልኝ እርዳታ መፈልግ ሰው አይደለሁም። በርሬ መስራት እችላለሁ። ወላሂ እኔ እስካሁን ብዙ ነገር አድርጌያለሁ። ለምሳሌ ዱንያን ለማሸነፍ ፊትም አረብ ሀገር ሳልሄድ ገና ህፃን እያለሁ እኔ ዲያል ነኝ። ፀጉር ሰርቻለሁ። ፀጉር ሹሩባ ሰራ ነበር። ስፌት ሰፍቼ ሽጫለሁ። የቀን ስራ ሰራለሁ። ምንም ልብስ አጥብ ነበር። የሰው ቤት ልብስ ፊቱን ማወራችሁ የልጅነቴን ገና ለዛ እንደምታስቡልኝ ያላህ እንደምታዝኑልኝ ያላህ ይዘንላችሁ ነው የምለው። እንደገና ደግሞ ያው አሁን ላይ ብዙ ነገር አሁን እጄ ይሄ ጥፍሬ መስመር የሆነው ፊት ጠፍቶልኝ ነበረ። ጥቁር ኪሞ ምኑ ሶስት አሁን የእግሬም የእጄም ተመለሰ። አሁን የእጄንም ይሄና እየሞኩኝ ነው እንዳያችሁ። እግሬንም ይሄን ሰሞን በጣም ትጠቁር ሞኩበት። ለምን በቃ ራሴ ማጨናነቅ አልፈልግም። አይ እንደዚህ ከሆነ ይጥቆር ይቅላ ላይ ውስጡ ይሄናው ይዞታል። ለዛ እኔ ራሴን ላለማጨናነቅ ብዬ በስራ ሞጥር ማለት በቃ እንደዚህ እየፈለኩ ነው። እናንተ ደግሞ ግዙኝ፣ የምታግዙኝ ደግሞ አላህዬ ዘንዳ ይመዝገብላችሁ። የሮመዳንን አጅር ከወዲሁ ይህን ሰሞን ሳንቲም የምታስገብልኝ ሰው ሮመዳን ስለመጣ ነው በእርግጠኝነት። ለዛ ሮመዳን በአንድ 10 የሚመዘገብበት ነው ኸይር ስራ ማለት ነው። የእኛ ጌታ ኸይር ስራ ስንሰራ ብዙ ጥፊ ይቆጥርልናል። ወንጀል ስንሰራ ግን ፈላ የጌታ የለም ይስሉ የአላህ ምሕረትና እዝነቱ ማለት ነው። መጥፎ ነገር ስንሰራ ያው የሰራ ነው አምታሉ ብቻ ብቻ ነው የሚመጣብን። ኸይር ስንሰራ ግን ይባዛልናል። ይኸው እንዲህ ያለ አዛኝ የሆነ ጌታ ነው ያለን። ተስፋ እንዲያቆርጡ ኸይር ስሩ። እኔ ሰው ሀገር ሁኜ እኔ አላጠራቀምኩም እኔ በቃ ምናምን አትበሉ። ለእኔ ብቻ አይደለም ብዙ ተቸግሮ ኩላሊቱ ፌል አድርጎ ብዙ ነገር ሆኖ ለሚለምን ሰው ስጡ። ለምሳላችሁ እናንተ የለፋችሁት አልቆጠረልንም አትበሉ። ቆጥሮላችኋል። ጤነኛ ናችሁ። ጤነኛ ከሆናችሁ ደግሞ አልሐምዱሊላህ። አሁን እኔ ሳማር ስለነበርኩ ነው በነገራችን ላይ እኔ እንትን የምላችሁ ከደረሰብኝ አንጻር እኔ 10 ምናምን ዓመት አረብ ሀገር ኖርኩኝ። ወይ ቤት አልሰራሁኝ። እኔ በቃ እንደዚህ ልጆችን አሳድጌ ነበር። አልሐምዱሊላህ ረብል ዓለሚን። ትልቅ ነገር ነው ልጁን ማሳደግ በጤና ኑሮ። ግን ያን ስል አላህ ደግሞ እንዲህ ያለ ከሆነማ አሳይሻለሁ ይበለጣል ብሎ ምን ቢያደርግ ጥሩ ጤናዬ አልሐምዱሊላህ። አሁንም አልሐምዱሊላህ ከበፊቱ ይበለጥ አሁን አልሐምዱሊላህ። በፊት ባላማረር ይሄ ነገር ላይመጣ ይችላል። ደግሞ ግን ስላማረርኩትም ደግሞ አላህ ተማሪ ብሎ መማር አለብሽ የባሰ ስላለ ብሎ ይህችን አመጣ። ይህም ደግሞ ባለሁበት አልሐምዱሊላህ። ለምን የባሰ አለ ከኔ በላይ። እንግዲህ እኔ ባለሁበት ከባድ ነው። እኔ ውሳኔውን ስላልተቀበልኩ ነው ጉሮሮሽ ውጣ ተብዬ አሁን ላይ እናንተ ላይ አላወራም ነበር። ያ ነገር ተቀብዬው ቢሆን አሁን ላይ እንደዛ አልሆንም ነበር። ግን ያላህን አምር በሶብር አየዋለሁ። የሚያድነኝ ከሆነ ያድነኛል። ማድነኝ ከሆነ እስከመሞት ድረስ እያወራሁ እየተጫወትኩኝ የሚሆነው ይሁን ብዬ የወሰንኩት ውሳኔ ነው። እና እንደዛ ነው ብላችሁ ውዶችዬ የላክሽልኝ እህቴ ዱንያ አኸራ አላህ ያስቅሽ። ዱንያሽንም ሰፋ አድርጎ አላህ ይስጥሽ። ልጆችም ካሉ ልጆችሽን አላህ ቁም ነገር ያደርስልሽ። ከሌለሽም ደግሞ ምንም ትዳር ምንም ከሌለሽ ገና ወጣት ከሆንሽ ደግሞ ያማረ የሰመረ ህይወት የምትኖር ያለ ያርግሽ። እንዳንቹ ኸይር ስራ መስራት የሚፈልግ አጋር ሰጥቶሽ ካለሽም በቃ ለማንኛውም አውሪኝ ነው ያተው። ሰላም አለይኩም ወራህመቱላህ